አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ ተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ጋር ሁሉ ሰላም፣ ሁሉ ጤና አልሐምዱሊላሂ ረብል ዓለሚን። ሀባይቢ ፊላህ እንግዲህ ዛሬ ማለት ነው ድጃጅል አልሆመር ያኔ ድጃጅል ፍሩም እንሰራለን ማለት ነው። ሀባይቢ አብራችሁን ቆዩ ማለት ነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ሼር፣ ላይክ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ ማለት ነው። ሀባይቤ ድጃጅል ፍሩም ለመስራት እንግዲህ ድጃጅ ያስፈልገናል። ይኸው እንደዚህ አድርጌ አስቀምጫለሁ ማለት ነው። እዚህ ጋር አልበሰል ሸራይ ዱዓኤርም ማድረግ ትችላላችሁ። በነገራችን ላይ እኔ ግን ሰዎች የሚወዱት እንደዚህ ስለሆነ ያው እነሱን በሚወዱት ነው የምሰራው። መጀመሪያ እንደዚህ ፈርሸዋለሁ ማለት ነው። ትንሽ ዘይት አድርጌበታለሁ፣ ምክንያቱም ሰዓቱ እየሄደ ስለሆነ መጀመሪያ እሳት ላይ እንትን እለዋለሁ ማለት ነው። ከዛ በኋላ እንትኑን ኩድራውን ነው የማደርገው ማለት ነው። ያላችሁን ኩድራ መጠቀም ትችላላችሁ ቤተሰቦቼ። እኔ ግን ያው ያለኝ በጣጥስና ኮሳ ጀዘር ስለሆነ እሱን ተጠቅሜያለሁ ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ሼር፣ ላይክ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ እላለሁ። ውድ ተመልካቾቼ ስለምትከታተሉ በቅንነት ከልብ አመሰግናለሁ። ሀባይቢ እንግዲህ ያው ቪዲዮ እንትን ቢልባችሁም ለመቅረጽ ብዙ አንዳንድ ጊዜ ብዙ አይመቸኝም። ለዛ ነው ውድ ተመልካቾቼ እንግዲህ እንደዚህ አድርገን ፈርሸዋለን ማለት ነው። አያችሁ፣ በዚህ ካረግን በኋላ ያው ሁሉም ሰው የራሱ የሆነ መንገድ አለው። እንግዲህ እኛ ቤት ኩድራ ይወዳሉ ማለት ነው፣ የሚፈልጉት ኩድራውን ነው ከድጃጁ ጋር ላይ። ስለዚህ ኩድራ እንጠቀማለን ማለት ነው ቤተሰቦቼ። እንደዚህ ካደረግን በኋላ ትንሽዬ ፍልፍል አስዋጥ እናደርግበታለን ማለት ነው። ወይም ደግሞ ቁንዶ በርበሬ ትንሽ በዚህ እናደርግበታለን ቤተሰቦቼ። ከታች ዘይት አድርጌበታለሁ ሽንኩርቱ ላይ። ከዛ በኋላ ያው እንግዲህ በአንድ እጅ ስለሆንኩኝ ነው፣ በጣም ይቅርታ። እንደዚህ እናደርጋለን። ከቻላችሁ ይሄንን እንደዚህ ታደርጉታላችሁ ማለት ነው። ይሄንን እንደዚህ ባይም እንደዚህ ስላላችሁ ለእጄ ብዙ ስላልተመቸኝ እዚህ እንትን ሞክረዋለሁ ለማድረግ ማለት ነው። ሰዎቼ እዚህ ይሄን ልሰራ ያዘጋጀሁት 3 ነበረ፣ ግን አሁን ከውጭ አምጥተው ድንች የተጠበሰ ስለበሉ 2 ይበቃል እያሉኝ ነው። እዚህ እናደርጋለን። ውድ ቤተሰቦቼ እንግዲህ ድጃጅል በጣም ቀላል ነው። ያኔ ማንም ሰው መስራት የሚችለው ነው። በጣም ሁሉም ሰው የራሱ የሆነ መንገድ አለው። ሀባይቢ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ውድ ተመልካቾቼ እንደዚህ ካረግን በኋላ እዚህ ጋር ፈጭቼ ያስቀመጥኩት ቲማቲም፣ ነጭ ሽንኩርት፣ አልቡሃራት፣ ቅመማ ቅመም አለ። እንደዚህ እናደርግበታለን ማለት ነው ቤተሰቦቼ። ያው በጣም ይቅርታ በአንድ እጅ ስለሆንኩኝ ነው ውድ ተመልካቾቼ። አይ ያው በአንድ እጅ ስለሆንኩኝ ለመስራት ለመቅረጽ ብዙ እንትን አላለኝም ቤተሰቦቼ። እንደዚህ ታደርጋላችሁ። ድጃጅል ፍሩም ሀባይቢ አጥዩኒ ሼር፣ ላይክ፣ ሰብስክራይብ እንደዚህ ታደርጋላችሁ ማለት ነው ቤተሰቦቼ። እንግዲህ ልጅቷ መታ ማለት ነው እንትኑን አስተካክዬ እያለችኝ ነው ማለት ነው። ውድ ቤተሰቦቼ
ከልብ ስለምትከታተሉኝ አመሰግናለሁ። ሀባይቢ አበረታቱኝ እላለሁ። አበረታቱ። ከዚህ ታደርጋላችሁ። ሁሉም ሰው የራሱ መንገድ አለው። ያው እኛ ቤት ግን በጣም ነው የሚወዱት። እንደዚህ አድርገን ካላችሁ ፍልፍል ሮሚ መጨመር ትችላላችሁ። እኔ ግን ለጊዜው ስለሌለኝ ቤታችን ያው አልተጠቀምኩም ማለት ነው። ነገር ግን ቃሪያ አረግበታለሁ። እንደዚህ ታደርጋላችሁ ማለት ነው። ውድ ቤተሰቦቼ እንግዲህ እንደዚህ ካደረጋችሁ በኋላ ጨው ጨምራላችሁ የሚያንሰው ከሆነ። እኔ ግን አብሬ ፈጭቻለሁ። ያንሰው ከሆነ እጨምራለሁ ማለት ነው። ባይቢ ውዶቼ እዚህ በደንብ ትቀቡታላችሁ ማለት ነው። ድጃጅ አልፈርም ቤታችን በጣም ነው የሚመገቡት ማለት ነው። ያው ከቱና ቀጥሎ ከስጋ ቀጥሎ ምግባችን ዶሮ ነው ማለት ነው። ውዶቼ ማሮቼ እንደዚህ ካደረግነው በኋላ እንደዚህ በአማረ ሁኔታ ከቀባነው በኋላ ውድ ተመልካቾቼ በጣም ዘይት የሚወዱ ከሆነ ማድረግ ትችላላችሁ። እኔ ግን ሰዎቼ ዘይት ብዙ አይወዱም ማለት ነው። ብዙ አይጠቀሙም። ዘይት ሲበዛ እንትን ይላሉ፣ ጤናችን ኮሌስትሮል አለብን ይላሉ እና ለዛ ነው ዘይት ብዙም ያላደረኩበት። እንደዚህ ታረጋላችሁ ውድ ቤተሰቦቼ። ከላይ ከዛ እኔ ቲማቲም እጨምራለሁ ማለት ነው። ምክንያቱም መረቅ እንዲያመጣ ይፈልጋሉ እነሱ ማለት ነው። ስለዚህ ቲማቲሙን ሸራይ ቆርጬ ከላይ ጨምራለሁ እንደዚህ ማለት ነው ውድ ቤተሰቦቼ። ከዛ በኋላ ሌሞን እንደዚህ አስርበታለሁ ማለት ነው ውድ ቤተሰቦቼ። እንግዲህ እንደዚህ ሌሞን ካረጋችሁ ካላችሁ ፍልፍል ሮሚ መጨመር ትችላላችሁ። ካላችሁ የስጋ መጥበሻ ማድረግ ትችላላችሁ። እኔ ግን ቤቴ ያለው ይሄ ስለሆነ ባለኝ ግብአት ነው ምግብ ስሰራ የምጠቀመው። ይሄን አላሟላችሁም፣ ይሄን አለን። ምክንያቱም ባለን ነው የምንሄደው ማለት ነው ውድ ቤተሰቦቼ። እንግዲህ ያው ደግሞ ኮርሜ ዝጋለ እንላለው ማለት ነው። ቤተሰቦቼ ቃሪያ ለማምጣት ስላልተመቸኝ ያው እንግዲህ ትንሽ ታገሱ ማለት ነው። ያው ቃሪያ እኛ ቤት ልክ እንደ ሀበሻ ይመገባሉ፣ የሚለባለብ ነገር ማለት ነው። ተመልካቾቻችን እንደዚህ ቃሪያውን እንደዚህ እናደርገዋለን ማለት ነው። እንደዚህ ማድረግ ትችላላችሁ ውድ ቤተሰቦቼ። ከእንግዲህ በገስቲር ሸፍነን እናስቀምጠዋለን ማለት ነው። ምድጃ ውስጥ እናስገባዋለን። አሁንም ቁንዶ በርበሬ ከላይ ትንሽ ነሰንስበታለሁ። ከሙንም አረግበታለሁ። ትንሽ ራቅ ስላለ ነው ከኔ ትንሽ ሊበሉበት ስለወሰዱት ነው። ትንሽ ከሙንም አረግበታለሁ። ቤተሰቦቼ እንግዲህ ያው እንደነገርኳችሁ 3 ነበር ልሰራ የነበረው። ድንች ስለበሉ 2 ይበቃናል ብለዋል። በዚህ መልኩ ነው መጥፋት ዛሬ ጅማ ስለሆነ እንትን ብለን ማለት ነው። ያው ድምጻቸውም እንዳረበሻችሁ ተስፋ አድርጋለሁ። ትንሽ ጨው ያነሰው ስለመሰለኝ ትንሽ ጨው እናደርግና እንሸፍነዋለን ማለት ነው። እንግዲህ
ውድ ኢትዮጵያውያን ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ሼር፣ ላይክ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እላለሁ። እንደዚህ ትሸፍኑታላችሁ ማለት ነው። አልሙኒየም ወይም ደግሞ በስቲል እንደዚህ ትሸፍኑታላችሁ። ያው እንትን ገስጥሉ ማለት ያለ ስለሆነ ከአንድ በፊት እንትን ስላለ እንደዚህ በመታ እንደማቀስላችሁ ታለብሱታላችሁ ማለት ነው። እንግዲህ ውድ ተመልካቾቻችን በዚህ መልኩ አብቅተናል ማለት ነው። ፍሩን ውስጥ ወይም ደግሞ ምድጃ ውስጥ እናስገባዋለን። በቀጣይ እስከምንገናኝ መልካም ቆይታ ይሆንላችሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ሀባይ ባይ ባይ።